በጌታ በኢየሱስ ስም ሰላም እላችኋለሁ። የተወደዳችሁ ወገኖች እግዚአብሔር የተመሰገነ ይሁን። በቴሌግራም ግሩፕ ላሉ አዳዲስ ሰዎች ለቆዩም የሚሆን መልእክት ነው። በዶክተር ሻውል በኩል ይህንን መልእክት እንዳዘጋጅ ጥያቄ ስለቀረበልኝ በደስታ ስለ ዳግም መወለድ አንዳንድ ሐሳቦችን ለማስተማር ሞክራለሁ። እግዚአብሔር የተመሰገነ ይሁን። ወደ ጌታ የመጣችሁ ወገኖች እግዚአብሔር እንኳን ደስ ያላችሁ። ወደዚህ እውነት እንድትመጡ እድል ስላገኛችሁ ትልቅ ነገር ነው። እየበሰላችሁ ስትሄዱ በጣም የምታመሰግኑበት ነገር ቢኖር ኢየሱስን አውቆ የዘላለም ሕይወት ማግኘት። እግዚአብሔር የተመሰገነ ይሁን። ብዙ ጊዜ ሰዎች በኤደን ገነት በአዳምና በሔዋን ውድቀት ምክንያት ሰው ሁሉ ኃጢአትን ሰርቶ የእግዚአብሔር ክብር ጎሎታል ስለሚል በሰይጣን ማታለል ሰው ሁሉ በተጽዕኖ ስር ስለሚሆን ሁሉ ጊዜ ወንጌል ሲመጣ ከእግዚአብሔር ውጭ ካለ ዓለም ነው የሚጠራን። እግዚአብሔር ይመስገን። ዓለም ሁሉ በክፉ ተይዟል ይላል። በበደላችሁና በኃጢአታችሁ ሙታን ነበራችሁ፣ ነገር ግን እግዚአብሔር በምህረቱ ባለጠጋ ስለሆነ ከክርስቶስ ጋር ሕይወትን ሰጣችሁ ይላል። ሰው ኢየሱስን እስኪያውቅ ድረስ ቢገባውም ባይገባው በጨለማ ዓለም በሰይጣን ስልጣን ስር ነው የሚሆነው። ስለዚህ ያ ወንጌል ሲመጣ ጌታ እስኪመጣ ድረስ የሚገዛን የነበረ ጨለማው ዓለም ክፉ መናፍስቶች ሁሉ ጊዜ እኛን የሚያጡበትና ሕጋዊነት አጥተው እኛን የሚለቁበት መረጃ ኢየሱስ ስለኛ መሞቱና ዕዳችንን መክፈሉ ተነስቶ በአብ ቀኝ መቀመጡ፣ ይሄ ኢንፎርሜሽን ነው ሁሉ ጊዜ ሰይጣንን መብት አልባ የሚያደርገው። ስለዚህ ሁሉ ጊዜ ይሄ መልእክት እንዳይሰማ ለመልእክቱ የሚኖረን አስተሳሰብ የተዛባ እንዲሆን በብዙ አይነት መንገድ ይቃወመናል። ወንጌል በትክክል ለሰው ከተሰበከ ሰይጣን ይዞት የነበረውን ያንን ሰው ባርነቱን ትቶ እንደገና እሱን የሚገዛ ሆኖ ስለሚያስቸግረው በተቻለ መጠን በሰዎች ፊት የሚያድነው ከሰይጣን ነፃ የሚያወጣው ወንጌል የተናቀ እንዲሆን ያደርጋል እና ይህንን ሁሉ ጦርነት አልፎ ከዚህ ትግል ሁሉ አምልጦ በኢየሱስ ድኖ ያንን እውነት ከሚጋርድ ሰይጣን ማምለጥ ትልቅ መታደል ነው እና እንኳን ደስ ያለን። እግዚአብሔር የተመሰገነ ይሁን። ለዚህ ድል መብቃታችን በጣም ምድር ላይ ከወሰናቸው ውሳኔዎች ከተሳኩልን ብዙ ስኬቶች ሁሉ ቁንጮ የሆነ ስኬት ኢየሱስ የእግዚአብሔር ልጅ እንደሆነ አውቆ በዚህ ድኖ የእግዚአብሔር ልጅ የመሆን እድል ማግኘት ነው። ስለዚህ ሁሌ የማመሰግንበት ሁሌ በቃ ምጽናናበት ነገር ቢኖር መዳኔ ነው። እግዚአብሔር የተመሰገነ ይሁን። ስለዚህ በሚቀጥለው ጊዜ ሁሉ ይህንን እውነት በሰፊው እንመለከታለን። እግዚአብሔር ይባረክ እና ስለ ዳግም መወለድ ነው የምንማረው። ጌታ ቢፈቅድ በሚኖረን ጊዜ ርዕሳችን እዚህ በፓወርፖይንት አዘጋጅቼላችኋለሁ እያያችሁ መማር እንድትችሉ። ዳግም መወለድ በሚል ርዕስ ውስጥ ሁለት አይነት ርዕስ አለው። ትምህርቱ ከዳግም መወለድ ይጀምርና እስከ ሙታን ትንሣኤ የሚናገር ሐሳብ ያለውን መልእክት ነው የምንመለከተው። እግዚአብሔር የተመሰገነ ይሁን። እንጸልያለን። ክብር ለእግዚአብሔር ይሁን። ጌታ እንዲያስተምረን ዛሬ ለመግቢያ ያህል ነው። እንግዲህ በዚህ መልእክት ተነሳስታችሁ የሚቀጥለውን ለመስማት ጉጉት እንደሚኖራችሁ ተስፋ አደርጋለሁ። በዚህ የመጀመሪያ ቪዲዮ እንድንተዋወቅ ቀጥሎም የምንቀጥለውን መልእክት ደግሞ እንድናስብ ነው ይሄንን ያቀረብኩት። ብዙ ሰዓት አልናገርም። ጥቂት መግቢያ ተናግሬ ይሄንን ታዩትና በምን ሰዓት ላይቭ እንማር እንዴት ይዘጋጅላችሁ የሚለውን ደግሞ ዲስከስ እናደርጋለን። ክብር ለእግዚአብሔር ይሁን። ዳግም መወለድ ከዛ ደግሞ የሙታን ትንሣኤ የሚለውን ነው የምናየው። ከዳግም መወለድ እስከ ሙታን ትንሣኤ። ክብር ለእግዚአብሔር ይሁን። መልእክታችን በዮሐንስ ወንጌል ምዕራፍ 3 ነው የምንመለከተው። እንግዲህ እዚህ ጋር የምታዩት
ለማንበብ የምትችሉት ይሄ መልእክት ከመጽሐፍ ቅዱስ ተወስዶ ነው። ሌላ ዝም ብሎ መጽሔት ላይ ሌላ ቦታ የተወሰደ አይደለም። የህይወታችን ማንዋል የህይወት መመሪያ ከሆነው ከመጽሐፍ ቅዱስ የተወሰደ ነው። ለማንበብ እንዲመች ወደዚህ አምጥቼዋለሁ ማለት ነው። እግዚአብሔር ይመስገን። እሱን አነብና ጥቂት ተናግሬ የዛሬው መልእክታችንን እንጨርሳለን። ላንብበውና በኋላ እንጸልያለን። ከፈሪሳውያን ወገን የአይሁድ አለቃ የሆነ ኒቆዲሞስ የሚባል አንድ ሰው ነበር። እርሱም በሌሊት ወደ ኢየሱስ መጥቶ መምህር ሆይ እግዚአብሔር ከእርሱ ጋር ከሆነ በቀር አንተ የምታደርጋቸው እነዚህ ምልክቶች ሊያደርግ የሚችል የለምና መምህር ሆነ ከእግዚአብሔር ዘንድ እንደመጣህ እናውቃለን አለው። ኢየሱስም መልሶ እውነት እውነት እልሃለሁ ሰው ዳግመኛ ካልተወለደ በቀር የእግዚአብሔርን መንግሥት ሊያይ አይችልም አለው። ኒቆዲሞስም ሰው ከሸመገለ በኋላ እንዴት ሊወለድ ይችላል? ሁለተኛ ወደ እናቱ ማህፀን ገብቶ ይወለድ ዘንድ ይችላልን? አለው። ኢየሱስም መለሰ እንዲህ ሲል እውነት እውነት እልሃለሁ ሰው ከውሃና ከመንፈስ ካልተወለደ በቀር ወደ እግዚአብሔር መንግሥት ሊገባ አይችልም። እንጸልይ። ጌታ ሆይ ስለ ቃልህ ተመስገን። ቃልህን በመንፈስ ቅዱስ አማካኝነት ግለጥልን። የምትነግረን ደግሞ እንድናስተውል ልባችንን አእምሯችንን ሁሉ ክፈት። መንፈሳዊውን ነገር ሊያስተውል የሚችል መንፈሳዊ ዕውቀትን መረዳት የሚችል አእምሮ እንድትሰጠን ለምንሃለው። የሰይጣን የዲያብሎስ ይህንን የመጋረድ ተጽዕኖ የማምጣት ሥራ ሁሉ በስምህ የታሰረ ይሁን። እኔን ባሪያህን ለሚሰሙኝ ሰዎች ሁሉ ጸጋ የሚሰጥ እውነት መናገር እንድችል አንተ እርዳኝ። ክብር ሁሉ ለስምህ ይሁን በኢየሱስ ክርስቶስ ስም አሜን። እግዚአብሔር የተመሰገነ ይሁን። ያነበብነው ክፍል በዮሐንስ ወንጌል ምዕራፍ 3 ላይ ነው ያለው። የሁለት ሰዎችን ታሪክ ይነግረናል። እስቲ ወደ መልእክቱ ዳግም መወለድ ምንድነው? እንዴት ዳግም መወለድ እንችላለን የሚለውን ዝርዝር ነገር ከመናገሬ በፊት ስለዚህ መግቢያ ጥቂት ነገር ልናገር። እንግዲህ ምዕራፉን ስታነቡት ከፈሪሳውያን ወገን የአይሁድ አለቃ የሆነ ኒቆዲሞስ የሚባል አንድ ሰው ነበረ ይላል። እርሱም በሌሊት ወደ ኢየሱስ መጥቶ ይላል። ቁጥር 1 ላይ ያለውን ሐሳብ እናንሳና ጥቂት እንነጋገር። መጽሐፍ ቅዱስን ስናነብ የሆኑ ሰዎች በሆነ ዘመን ላይ ያወሩትን የተነጋገሩትን የመዘገበ በታሪክም በተለያየ መንገድ የተጻፈ እውነት ያለው መጽሐፍ ነው። እግዚአብሔር የተመሰገነ ይሁን። እኛ ባልነበርበት በሌላ ዘመን ላይ የተጻፈ መጽሐፍ ውስጥ ያለውን ሐሳብ ለምን እንደዚህ ቁጭ ብለን እንማራለን ብለን ብንጠይቅ እዚህ ጋር የምናየውን ሰው ኒቆዲሞስ የሚባል ሰው ከኢየሱስ ጋር የሆነ ዘመን ላይ ቁጭ ብሎ ጥያቄ ይጠይቃል፣ ደግሞ ያንን ይመልሳል። ያንን ደግሞ ዮሐንስ ደግሞ የወንጌሉ ጸሐፊ ደግሞ ይህንን ዘግቦልናል። ዛሬ አሁን ቁጭ ብለን ይህን መልእክት ስንሰማ ምንድነው ፋይዳው ብለን ልንጠይቅ እንችላለን። ለምንድነው ይህን የምጠይቀው? መጽሐፍ ቅዱስን ስናነብ ጥቅሙን አውቀን በብዙ ትጋትና ናፍቆት እንድናነበው ነው። ወይም አሁን የሚቀጥለውን መልእክት ደግሞ ስንማር የዚህ የኒቆዲሞስና የኢየሱስ ቁጭ ብለው ያወሩት ነገር ምን አይነት ጥቅም አለው ብለን እንድናስብ። እንግዲህ አንዳንድ ጊዜ የላይፍ ታይም በቃ ሰው ሲመጣ ሲሄድ እየተወለደ እያደገ እየሞተ ሲሄድ ትውልድ ሲያልፍ ትውልድ ሲተካ ማይለወጡ መንፈሳዊ ጥያቄዎች አሉ። ማንነኝ እኔ? ለምንድን ነው የምኖረው? ወዴት ነው የምሄደው? ይሄ ዘር ሳይለይ ሰው የተባለ ዘር ሁሉ ጥያቄ ነው። ለዚህ ጥያቄ የሚሰጡ ምላሾች ደግሞ የሰው ሁሉ መልስ ነው ማለት ነው። እና ኒቆዲሞስ የሚባለው ሰው ከኢየሱስ ጋር ቁጭ ብሎ ሲያወራ እኛ ተወልደን ስንመጣ ልንጠይቀው የምንችለውን ጥያቄና መልስ ነው ከኢየሱስ ጋር ያወራው። አሁን ይህን ትምህርት ስንማር ለምሳሌ ምን ብለን እንጠይቃለን? ዳግም መወለድ ምንድነው? ወደ እግዚአብሔር መንግሥት እንዴት ነው መግባት የሚቻለው? ምን
የሁላችንም ጥያቄ ነው። ከሞት በኋላ ህይወት አለ ወይ? እና ይሄ ጥያቄያችን ከሆነ ይሄ ኒቆዲሞስ የሚባል ሰውና አምላክም ሰው የሆነው ኢየሱስ ቁጭ ብለው ያወሩት ወሬ ከኛ የህይወት ጥያቄ ጋር የሚገናኝ ጥያቄ ነው። መልሱም ደግሞ እንዲሁ ለኛ መልስ የሚሆን ነውና ይሄንን ነው የምናየውና አንዳንድ ጊዜ ታውቃላችሁ የሆነ ጉግል እናረጋለን የሆነ ነገር ፊክስ ማድረግ ስንፈልግ መልስ ስንፈልግ ስለ ጤና ሊሆን ይችላል፣ ስለ ሞያ ሊሆን ይችላል፣ ስለ ኩሽና ሞያ ምግብ ስለመስራት ሊሆን ይችላል። አንዳንዴ በዚህ ዘመን ወደ ዩቲዩብ ገብተን ታይፕ አድርገን ልናየው የምንፈልገውን ስናስቀምጥ ሞያቸውን ሊያካፍሉ ወይም ዕውቀታቸውን ሼር ሊያደርጉ የሚችሉ ሰዎች ዩቲዩብ ላይ ቪዲዮ ቀርጸው አስቀምጠዋል። ያንን ሲያስቀምጡ ማን ገብቶ እንደሚያየው አያውቁም። ግን የነሱ ጥያቄው ሊሆን የሚችል ሰው ይኖራል ብለው ስለሚያስቡ የዛን ሶሉሽን ደግሞ ለሚሰማቸው ሰው መልስ ለማድረግ ስለሚፈልጉ በዚያው እግረ መንገዳቸውን በስራቸው የሚያገኙት ገቢ ይኖራቸዋል፣ ሆቢያቸውም ሊሆን ይችላል። ያንን መልክ ሲያስቀምጡ ወስደን ፊክስ ማድረግ ከሆነ የሆነን ነገር ከዛ ወስደን እንጠቀማለን። ሞያ ከሆነ ደግሞ ከዛ ወስደን ደግሞ ማብሰል እንችላለን ማለት ነው። ልክ እነዛ ሰዎች የሰጡን መልስ እኛ እንደምንጠቀምበት መጽሐፍ ቅዱስ ውስጥ ያለው ጥያቄና መልስ ደግሞ እንዲሁ ለህይወታችን የሚጠቅም ነው። እንዲያውም ከሞት በኋላ ስላለ ህይወት አሁን ማንም ሳይንስም አልደረሰበትም፣ ሄዶ ያየውም የለም። ስለዚህ በጣም ህይወትን የሚያመሰቃቅል ነው። ጥያቄው ካልተመለሰ ያለ ዝግጅት ይህንን ዓለም ለቀን ስንሄድ ኪሳራ ውስጥ ልንገባ እንችላለን። ስለዚህ ግን በጣም የሚጠቅም መልስ በዚህ በምንማረው ትምህርት ውስጥ እናገኛለን። ለምሳሌ ከማናየው ሰማይ ከማናየው መንፈሳዊ ዓለም አምላክ የነበረው አምላክም የሆነው እግዚአብሔር ወልድ ሰው ሆኖ ወደ ምድር መጥቷል። ስለዚህ ወደ ምድር በመምጣቱ የማናየውን ያንን መንፈሳዊ ዓለም እንዴት እንደሆነ በዚያ የሚከናወነውን ክስተት ስርዓቱን ሁሉ የሚነግር ብቸኛ መረጃ የሆነ ኢየሱስ የዛን ዕውቀት ሊያካፍለን ይችላል። ለምሳሌ ፈሪሳውያን መጥተው ከሞት በኋላ ህይወት እንዴት እንደሚቀጥል የጠየቁበት ጊዜ አለ። ጌታ ኢየሱስ ሲመልስ ትዝ ይላችሁ ከሆነ አንዲት ሴት 7 ሰዎች በተለያየ ጊዜ በአይሁድ ሕግ አንድ ሰው ያገባ ወንድ ቢሞት ወንድሙ ዘር ለመተካት ያገባት የሚል ስርዓት አለና ያንን ጠቅሰው የሌለ ታሪክ ፈጥረው ነው። አንዲት ሴት የሆነ ሰው አገባት፣ እሱ ሞተ፣ ዘር ለመተካት ታናሽ ወንድሙ እሱም ሞተ እያሉ 7 ወንድማማቾች ስለነበሩ በተለያየ ጊዜ ማግባት ቻሉ እሷን ብለው ታሪክ ነው የሚነግሩት። ከዛ ሴትዮዋ ሞተች። በኋላ በመንግስተ ሰማይ ከሞት በኋላ ባለው ህይወት ለማን ትሆናለች ብለው ጠየቁት። ኢየሱስ የሚጠየቀው የማይታየው ዓለም የመጣ አምላክ ሆኖ ይገዛ የነበረ ነው። ስለዚህ እሱ ምን አላቸው? መጽሐፍትንና የእግዚአብሔርን ኃይል አታውቁም እና ትስታላችሁ። ሰዎች በመጨረሻው ከሞት በኋላ ባለው ህይወት እንደ መልአክ ይኖራሉ እንጂ በዚያ ጋብቻ የለም ብሎ ያንን መረጃ ሰጣቸው። ስለዚህ ያንን መንፈሳዊ ዓለም መረጃ መስጠት የቻለ ብቸኛ ጌታ የሃይማኖት መሪ ኢየሱስ ነው። እግዚአብሔር ይመስገን። ስለዚህ ያንን እውነት ሰምተን እንድናመልጥ ለምሳሌ ሰዎች እግዚአብሔር የለም ብለው ቢሞቱ ከሞት በፊት ሊዘጋጁት ለሚችሉ ነገር ተዘናግተው ወደዛ ዓለም ይሄዳሉ እና ወደ ዘላለም እሳት ሲጣሉ በሲኦል ራሳቸውን ሲያገኙ ዘላለማዊ ኪሳራ ያጋጥማቸዋል ማለት ነው። የለህም ማለታቸው ኪሳራ ውስጥ አስገብቷቸዋል ዝግጅት እንዳያረጉ። ስለዚህ ያንን መንፈሳዊ ዓለም መረጃ ልናገኝ የምንችልበት ደግሞ የመረጃ ምንጭ የእግዚአብሔር ቃል ነው። እግዚአብሔር የተመሰገነ ይሁን። ለየትኛውም ዘመንና የሰው አይነት ጠቃሚ መረጃ የሚሆነው የሰውን ዘር የህይወት ጥያቄ መልስ የያዘ መጽሐፍ ስለሆነ ነው። ይህንን መንደርደሪያ የምነግራችሁ እንዲህ ጊዜ ወስደን
በ21ኛው መቶ ክፍለ ዘመን የሆነ ዘመን ላይ ቁጭ ብለው ያወሩ ሰዎችን ታሪክ እንደ ትምህርት ለምን እንወስዳለን የሚል ጥያቄ እንዳይነሳብን ደግሞ ያንን የማረጋችን ጥቅም እንዲገባን ነው እግዚአብሔር የተመሰገነው። ስለዚህ ትምህርታችን ስንጀምር ዮሐንስ መልእክተኛው የወንጌል መልእክት ያስቀመጠልን ሰው የሚያወሩትን ሁለት ሰዎች ማንነት ይነግረናል። ያንን የሃይማኖት መሪ የሆነውን ሰው እና አብሮት የተቀመጠውን ኢየሱስ ክርስቶስን ይነግረናል። እግዚአብሔር የተመሰገነ ይሁን። ይሄንን ወንጌል የጻፈልን ዮሐንስ ምዕራፍ 3 ላይ ያለውን ሐሳብ ከመናገሩ በፊት በመጀመሪያ ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበር፣ ሁሉ በእርሱ እሱም ከእግዚአብሔር ራሱ እግዚአብሔር ነበር ይላችሁ። ሁሉ በእርሱ ዘንድ ሁሉ በእርሱ ሆነ፣ ከሆነውም አንዳችስ እንኳ ያለ እርሱ አልሆነም ብሎ የዚህን የኢየሱስን ማንነት ሲነገር ቆይቶ ነው እዚህ ምዕራፍ ላይ የደረስነው። ስለዚህ ሌላ ቁጭ ብሎ የሚያወራውን ሰው ደግሞ ማንነት ይነግራችኋል። እግዚአብሔር የተመሰገነው። እነዚህን ሁለት ሰዎች ማንነታቸውን እስቲ እንይ። ፈሪሳዊው ሰው የሃይማኖት ዕውቀት ያለው የአይሁድ የሃይማኖት አለቃ ነው። እንግዲህ ይሄ ሰውና ኢየሱስ ነው የሚያወሩት። ወደ ኢየሱስ ከመጣን ደግሞ ኢየሱስ የሥላሴ ሁለተኛ አካል እግዚአብሔር ወልድ ነው። ከአብ ከወልድ ከመንፈስ ቅዱስ ጋር ፈጣሪ፣ ሁሉን ቻይ፣ ሁሉን አዋቂ ሆኖ የሚኖር ነው። መጥቶ ከመወለዱም በፊት በአምላካዊ ማንነት ፈጥሮ ምድርን እየገዛ ኖሯል። እግዚአብሔር ይመስገን። በቤተልሔም ግን ሰው ሆኖ ተወለደ። እንግዲህ በኩሩን ወደ ዓለም ሲያገባ ይላል የዕብራውያን መጽሐፍ ጸሐፊ፣ በኩሩን ኢየሱስን ወደዚህ ዓለም ሲያስገባው መላእክት ሁሉ ለእርሱ ይስገዱ ይላል። አያችሁ፣ የሌለ ነገር አይገባም። አሁን አሜሪካን ሀገር ሰዎች ጋር ስታወሩ where are you from ይሏቸዋል። where are you from ይሏቸዋል። እዛው ያላችሁበት ስቴት ውስጥ እንዳላችሁ አያስቡም። ከሆነ ቦታ እንደመጣችሁ ነው። በከተማችሁ ባለ የአውሮፕላን ማረፊያ ከሀገራችሁ ገብታችኋል ማለት ነው። ሌላ ሀገር ተወልዶ ይኖር የነበረው ማንነታችሁ ነው እዛ where are you from ብለው ወደሚጠይቋችሁ ከተማ የገባችሁት። ኢየሱስ ክርስቶስም በመወለድ ወደዚህ ዓለም ሲገባ ሰዎች ሲወለዱ መኖርን እንደሚጀምሩ አልጀመረም። ሳይመጣም ዘላለማዊ አምላክ ሆኖ ይኖር ነበር። በቤተልሔም ግን ሰው ሆኖ ተወለደ። እግዚአብሔር የተመሰገነ ይሁን። ስለዚህ እዚህ ጋር የሃይማኖት መሪው ኒቆዲሞስ የሚያወራው ሰው ደግሞ ስናስብ የሃይማኖት መሪ ነው። ይሄንን በማወቃችን ብዙ የምንማረው ነገር አለ። የሁለቱን ሰዎች ማንነት ስናይ ይሄ ሰው ፈሪሳዊ ነው። እንግዲህ እግዚአብሔር እስራኤልን መርጧል። የኪዳን ሕዝብ አድርጓቸዋል። ከዚያ ደግሞ ከሱ ጋር አብረው የሚሄዱበትን ስርዓት ሰጥቷቸዋል። ያንን ስርዓት የሚያስፈጽሙ ደግሞ በሱ የተመረጡ የሃይማኖት መሪዎችን አዘጋጅተዋል። ለምሳሌ 11ዱን ነገድ ሰርተው እንዲኖሩ ያደርግና አንዱን ነገድ ደግሞ እንዲያገለግል አድርገዋል። እና በእግዚአብሔር ፈቃድ የተጠሩ አገልጋዮች አሉ። ሁሉንም ዘር አገልጋይ አላረገም። ይሄኛው ዘር አገልጋይ የሌዊ ወገን ያገልግል ብሎ ከዚያ መርጦ አገልጋይ አድርጓል። እግዚአብሔር የተመሰገነ ይሁን። ስለዚህ በዚህ ስርዓት በሚሄድ ሃይማኖታዊ ስርዓት ውስጥ መሪ የሆነ ሰው ነው። እንግዲህ ይህንን ስትመለከቱ ኢየሱስ ይህንን ሰው ሲያወራው ሰውየው ይዞት ከመጣው ነገር ጋር የሚጋጭ ይሆናል። ወይም ይሄ በሀገሩ በሃይማኖቱ ትልቅ ቦታ ኖሮት እያለ ኢየሱስ ለሚለው ነገር ባዕድ ሆኖ ታገኙታላችሁ። የማይገባ ሆኖ ታገኛላችሁ። ይህ ምን ያስተምራችኋል? በቃ ትልቅ ሰው ስለሆኑ የሃይማኖት መሪ ስለሆኑ በቃ እሳቸው የሚሉትን ሁሉ ብቻ እንስማ ማለት እንደሌለብን፣
ሰው ሃይማኖት አለው ብቻ አይደለም፣ የሃይማኖት መሪ ቢሆንም እንኳን ምናልባት የሚከተለው ገባኝ የሚለው ነገር ለህይወት የማያበቃ ሊሆን ይችላል። አያችሁ። ስለዚህ ነው ልባችንን መክፈት ያለብን። እና አንዳንድ ጊዜ ዝም ብለን የመዳንን ነገር በቃ እሳቸው ያውቃሉ፣ ፓስተሩ ያውቃል፣ ቄሱ ያውቃል፣ ሼኩ ያውቃል ብለን ዝም ካልን የሚመሩን ሰዎች ባይገባቸው ወይም የሚነግሩን ነገር ትክክል ባይሆን እነሱ የጠፉ ከሆኑ አብረን እንጠፋለን ማለት ነው። ያችሁ። ስለዚህ አሁን ኒቆዲሞስና ኢየሱስን ስታዩ ይህን ነው። እንዴት ይሄ የሃይማኖት አስተማሪ ሆኖ ኢየሱስን ሊጠይቅ እንዴት ሄደ? ኢየሱስስ እኒህን ትልቅ ሰው አይ እኔ ልመክሮት አይገባም እርስዎ ጋር ነው ትልቅ ዕውቀት ያለው ብሎ ዝም አላለም። ምንም እሳቸው የሃይማኖት መሪ በእድሜ የሚበልጡ ትልቅ ሰው ቢሆኑም የሚያወራቸው በስጋ በእድሜ የሚያንስ ቢሆንም በአምላካዊ ማንነቱ መብለጥ ብቻ አይደለም፣ ያለ መነሻና ያለ ማብቂያ ዘላለማዊ ሆኖ ስለሚኖር እኒህ ትልቅ ሰውና የሃይማኖት ዕውቀት ያላቸው ሰው ኢየሱስ ሊመክራቸው የተገባ ነው። እግዚአብሔር የተመሰገነ ይሁን። ይሄ ነው። ይሄንን ስናስተውል ልባችን ይከፈታል። ስለዚህ የመዳን ነገር አንድ የሃይማኖት መሪ ያለውን ብቻ የምንሰማ ሳይሆን ከመጽሐፍ ቅዱስ ጋር ማመሳከር፣ የምከተለው ሃይማኖት የሚመራኝ የሃይማኖት መሪ ትምህርቱ፣ ዕውቀቱ መጽሐፍ ቅዱስ ከሚለው ጋር ይገናኛል ወይ? ይሄ በጣም ልናስብበት እንድንችል አዌር ያደርገናል ማለት ነው። እግዚአብሔር የተመሰገነው። ስለዚህ ኒቆዲሞስ የሃይማኖት መሪ ነው፣ ትልቅ ሰው ነው። በሱ ስር እንግዲህ ብዙ ሜምበር ይኖረዋል። የነዚያ ሁሉ በእኛ ሀገር ኮንቴክስት የነፍስ አባት እንደሆነ እናስባለን። ወደ ኢየሱስ ክርስቶስ መጥተው የሚያወሩትን ደግሞ እንመለከታለን። እንግዲህ ሰውና አምላክ ነው የሚያወሩት ማለት ነው። ሰው ብቻ አይደለም ኢየሱስ፣ ደግሞ አምላክ ነው። ስለዚህ ኢየሱስ የሚነግራችሁ መረጃ ሁሉ እንከን የሌለው ስህተት የሌለበት የሚያዋጣ ነው። በምድር ላይ ያሉ የሃይማኖት መሪዎች ሊያሳስቱን ይችላሉ፣ ሰው ብቻ ስለሆኑ የሃይማኖት መሰረታቸውን መጽሐፍ የእግዚአብሔር ባልሆኑ መልእክቶችና መጽሐፍት ሊመሰረቱ ይችላሉ። ስለዚህ ኢየሱስ ክርስቶስ በምድር ላይ ብዙ ሃይማኖቶችን መስርተው በስም ከሚታወቁ የሃይማኖት መሪዎች ሁሉ የተለየ የሚሆነው ኢየሱስ ሰው ብቻ አይደለም፣ አምላክም ሰውም ነው። እንከን የሌለው ስህተት በሱ ዘንድ ድካም የለም። እግዚአብሔር የተመሰገነው። ስለዚህ ኢየሱስ የሚነግረን ነገር ሁሉ የሚያዋጣ ነው። ክብር ለእግዚአብሔር ይሁን። ስለዚህ ጌታ ኢየሱስ ክርስቶስ ከዚህ ሰው ጋር ሲያወራ ምን ይል ነበር? እግዚአብሔር ከእርሱ ጋር ካልሆነ በቀር ከፈሪሳውያን ወገን የአይሁድ አለቃ የሆነ ኒቆዲሞስ የሚባል አንድ ሰው ነበር። እርሱም በሌሊት ወደ ኢየሱስ መጥቶ ይላል፣ መምህር ሆይ እግዚአብሔር ከእርሱ ጋር ከሆነ በቀር አንተ የምታደርጋቸውን እነዚህን ምልክቶች ሊያደርግ የሚችል የለምና መምህር ሆነ ከእግዚአብሔር ዘንድ እንደመጣ እናውቃለን አለው ይላል። እንግዲህ ኢየሱስ ይሄ በአካባቢው ያለውን የሃይማኖት እንቅስቃሴ የሚቆጣጠር በዚህ ባለ ትልቅ ፖዚሽን ላይ የተቀመጠ ትልቅ የሃይማኖት ሰው ነው፣ መሪ ነው። የዚህ ሰው ፖዚሽን በጣም ከፍተኛ ነው። ያውም እግዚአብሔር በመረጠው ኢየሱስ በመሃል ላይ ሲያወሩ በኋላ ገብተን የምናየው አንተ የእስራኤል መምህር ስትሆን ይህንን አታውቅምን ይለዋል። የተለያዩ ሃይማኖትና የተለያዩ ሀገር የሃይማኖት መሪ መሆንና የእስራኤል ሕዝብ የሃይማኖት መሪ መሆን ልዩነት አለው። የእስራኤል ሃይማኖት ባለቤቱ እግዚአብሔር ነው። መጽሐፍታቸው 39ኙ የብሉይ ኪዳን መጽሐፍት በሙሉ በእግዚአብሔር እስትንፋስ የተጻፈ ነው። እነዚህ ደግሞ የተጠሩ አገልጋዮች ደግሞ ያንን ስርዓት የፈጠረ እግዚአብሔር የላካቸው በዛ መንገድ የሚሄዱ ሰዎች ናቸው። አያችሁ፣ የእስራኤል መምህር ሆኖ ሰው ሊስት ይችላል ማለት ነው።
እንኳን ምድር ላይ ያሉ ከእስራኤል ጋር ባልተገናኘ ሁኔታ በየሀገሩ ያሉ የሃይማኖት መሪዎች ስርዓታቸው እሱም ስህተት ሊኖረው ስለሚችል ከሞት ቀን በፊት የተጣራ መረጃ ይዘን ነው መሞት ያለበት። ምክንያቱም ከሞት በኋላ ህይወት ቀጣይ ስለሆነ ለዘላለም የምንኖርበትን አድራሻ የሚወስነውን ሐሳብ በትክክል መረዳት ይኖርብናል። አያችሁ ድብዝዝ ያለ ሳይገባን ግልጽ መረጃ ሳይኖረን ያመንኩትን አውቃለሁ ለማለት በድፍረት ለመናገር ሳንችል እንዳንሞት የሃይማኖት መሪዎች የሚነግሩን እውነት ከመጽሐፍ ቅዱስ ጋር ትክክል መሆኑን መመርመር ያስፈልጋል። ኮምፕሮማይዝ አይደረግም። ዘላለማችንን ይወስነዋል። ይሄ በአንድ የኢሚግሬሽን ጉዳይ አንድ የኢሚግሬሽን ጠበቃ ፋይላችንን የቤተሰብን እንዲሰራ ሰጠነውና እንግዲህ ሎየር ሁሉን ያውቃል ብለን አመንን። የሆነ ሰዓት ላይ ግን ኬዛችን ፌል እንዲያደርግ ምክንያት ሆነ እና ብዙ ሳፈር አረገን። ወደ ኋላ ተመልሰን ያሰብነው ምንም እሱ ሎየር ቢሆንም ኬዛችንን እያነበብን ፎሎ አፕ ማድረግ ነበረብን ብለን ተሰማን ማለት ነው። ልክ እንደዚህ ሁሉ አንድ በዚህ ነገር ባለ ጉዳይ ነው ብለን ሁሉን የጣልንበት ሰው ለኬዛችን ሲሪየስ ለሆነው ነገር ችግር ውስጥ ካስገባ ዘላለማችንን የሚወስነውን ነገር ይነግሩናል ብለን ያመናቸው የሃይማኖት መሪዎች በግላችን ከመጽሐፍ ቅዱስን አንብበን የሚሉት ነገር ከዚህ ጋር መታረቁን ቼክ ካላደረግን ዘላለማችንን በቃጠሎ በዘላለም እሳት እንድናሳልፍ ሊያረጉን ይችላሉ። ስለዚህ የሃይማኖት መሪ የሚለኝ ንግግርና መጽሐፍ ቅዱስ እውነት ጋር ግጭት የለውም ወይ? አያችሁ ምን ሰማውን ሁሉ ነገር ሳናጣራ ቃለ ሕይወት ያሰማልን እያለን ሲኦል መግባት የለብንም። ሁሉም ንግግር ቃለ ሕይወት ያሰማልን አይባልም። ምናልባት ያ የምንሰማው ነገር ሕይወት ሰጭ ቃል ባይሆንስ? እና ለመንደርደሪያ ነው ይሄንን ሐሳብ ምነግራችሁ። ትምህርታችንን በኋላ እንቀጥላለን። በዚህ ክፍል ውስጥ ኢየሱስ ክርስቶስ ይጠየቃል፣ እሱ ይመልሳል እና ይሄ ሰው ወደ ኢየሱስ ክርስቶስ መጥቶ ይህን ጥያቄ ይጠይቃል እና ሃይማኖት ሰው አለው ማለት ወንጌል አያስፈልገውም ልንል አንችልም። እንዲያውም አሁን እዚህ ጋር ሲሪየስ ነገር ላስቀምጥላችሁ። ሃይማኖትና የሃይማኖት መሪዎች ለህይወት አቅጣጫ ለመስጠት የሚጠቅሙትን ያህል ሰይጣን ደግሞ ከንቱ እርግጠኝነት እንዲኖረን በቃ ሃይማኖት አለኝ ብለን ተደላድለን እንድንቀመጥ ተሳስተን እንደሆነ እንኳን እንዳናገናዝብ ትልቅ እንቅፋት ሊሆን ይችላል። አያችሁ ኢየሱስ ሲመጣ ብዙ ሃይማኖቶች ነበሩ። የሃይማኖትን ቁጥር ለመስጠት የመጣ ጌታ ሳይሆን ህይወትን ለመስጠት ነው የመጣው። ስለዚህ ሲሪየስ ነገር ነው። ሃይማኖትና የሃይማኖት መሪዎች እውነቱን ከነገሯችሁ በጣም ትልቅ አስተዋጽኦ የማድረጋቸውን ያህል ሰይጣን ደግሞ ሃይማኖት አለኝ ብሎ ሰው እንዲያር ያንኑ ሃይማኖት ማሳሳቻ ላይ ያደርገው ይችላል። ለምሳሌ ድሮ ልጆች ሲያለቅሱ አባብለን እናስተኛለን። በሆነ ጊዜ ግን ፓስፋየር የሚባል የጡጦ ጫፍ ያለው ግን ጡጦ ያልተከተለው ቦትሉ ከጀርባው የሌለ ህፃናት አፍ ላይ ታስገቡታላችሁ። ህፃኑ ለቅሶን ያቆማል። ነገር ግን የጠባ ይመስለዋል እንጂ የሚጠባውን ነገር እየጠባ አይደለም። ሰይጣን ሁሉ ጊዜ ነፍሳችን ያለ ኢየሱስ ለመኖር ስለማትችል የምትረካው በሱ ስለሆነ ኢየሱስን የህይወትን ጌታ በመፈለግ ታስቸግራለች። ስለዚህ ሰይጣን ምንድነው የሚያደርገው? ሃይማኖት አለኝ ብሎ እንዲደላደል እውነትን የማይነግር ሃይማኖትና እውነትን የማይነግሩ የሃይማኖት መሪዎችን ያዘጋጅላችኋል።
ሃይማኖታዊ መጽሐፍት ሊኖሯቸው ይችላሉ። ግን ያ የሃይማኖት መጽሐፍ ስለ ዘላለም ሕይወት ከኃጢአት ነፃ ስለመውጣት ሰይጣን እንዴት ድል እንደተነሳ የማይነግሩ መጽሐፍት የሆኑና ሃይማኖት ኖሯችሁ በየሰንበቱ ሃይማኖታዊ ስርዓታችሁን በታማኝነት እየፈጸማችሁ ነፃ ስለሚያወጣው መረጃ ግን የማትድኑ ትሆናላችሁ። ስለዚህ ነው ይህንን እውነት እንድናስተውል ነው። ስለዚህ የነዚህ ሁለት ሰዎች ማንነት በራሱ መግቢያችን ላይ ብዙ አዌርነስ ነው የሚሰጥ። ዋው ሰው ሃይማኖት ሲኖረው ብቻ አይደለም የሃይማኖት መሪ ሆኖ የህይወትን እውነት ሚስ ሊያደርግ ይችላል። ለምሳሌ ኢየሱስ በመጨረሻው ጊዜ ለመሄድ በዮሐንስ ወንጌል ምዕራፍ 14 ላይ ሲናገር በእግዚአብሔር እመኑ በእኔም ደግሞ እመኑ፣ በአባቴ ቤት ብዙ መኖሪያ አለ፣ አይዟችሁ እያለ ይናገራል። ወደሚሄድበትም ታውቃላችሁ፣ መንገዱንም ታውቃላችሁ እያለ ይናገራል። በዚህ መሃል አንድ ከሱ ጋር 3 ዓመት ተኩል የነበረ ደቀ መዝሙር ኢየሱስን አስቆሞ መሄጃህንም አናውቅም መንገዱንም አናውቅም አለው። ይህንን ያለው የሃይማኖት መሪ ነው። ፓስተር በሉት ቄስ በሉት ሼክ በሉት አይነት ነው። ምን ይለዋል በእንግሊዝኛው we have no idea ነው የሚለው። አያችሁ ይሄ ሰው መሪያችሁ ቢሆን የሃይማኖት መሪያችሁ ስለ መንግስተ ሰማይ ሊነግራችሁ አይችልም። በኋላ ነው ያስተማረው። ወደምትሄድበትም አናቅም መንገዱንም አናቅም። አያችሁ አንዳንድ ጊዜ ከሞት በኋላ ህይወት እንዳለ ብዙ ሰዎች ያምናሉ። የለምም የሚሉ ሰዎች አሉ። ጥሩ ሰዎች አለ ብለው ማመናቸው ጥሩ ነው፣ ግን ደግሞ በምን እንደሚኬድ አያውቁም። አንዳንዶች ከመነሻውም ህይወት የለም ብለው ደምድመው ይዘጋሉ። ያንን ኦልሬዲ ስለዘጉ ስለ መንገድም አያስቡም። ከነሱ የተሻሉት ደግሞ ከሞት በኋላ ሳምዌር ህይወት እንደሚቀጥል ያውቃል። ግን ወደዛ ትክክለኛ ህይወት ግን በምን እንደሚኬድ አያውቁም። ለምሳሌ ወደ እኔ ቤት አድራሻ ለመምጣት ብታስቡ ቴክስት አደርግላችኋለሁ የቤቴን አድራሻ። ወደ እኔ መምጣታችሁን ማወቃችሁ በቂ አይደለም። መሄጃውን የትኛውን ሃይዌይ መጠቀም እንዳለባችሁ ታስባላችሁ። እንግዲህ ይሄ የሃይማኖት መሪ we have no idea ነው የሚለው። ስለዚህ አንዳንድ ጊዜ ስለሚያድነው ነገር ያላወቀ ሰው የሃይማኖት መሪያችሁ ቢሆን እሱም ጠፍቷል፣ እናንተንም ያጠፋችኋል። እኔ አሁን ሰሞኑን ማስተውለው ነገር አለ። ልክ ኢየሱስ የእግዚአብሔር ልጅ እንደሆነ አውቃችሁ ህይወቱ ስትገቡ ቀጥሎ ያንን ዕውቀት በጥልቀት አውቃችሁ እናንተን ያዳነውን እውነት እንድትናገሩ እግዚአብሔር በር ይከፍትላችኋል፣ ወደዛ ይመራችኋል። ብዙ ሰው ድነን ደስ ከመሰኘት ባሻገር ደግሞ ያንን እውነት ደግሞ ለሌሎች እንድናካፍል ጌታ ይህንን ይፈልጋል። ልክ በተመሳሳይ ሁኔታ ደግሞ አንድ ሰው በህይወት አቅጣጫ መንገድ ሲጠፋበት ጠፍቶ አይቀርም። ያ ጨለማ ይወርሰውና ዝም አይልም። ሰይጣን ሰዎችን ያጠፋና ጨለማ ውስጥ ያስገባና ጨለማቸውን ደግሞ እንደ እውነትና እንደሚጠቅም አድርገው ለማብራራት የእውነትን ቃል እየተቃረኑ በየቲክቶኩ በየፌስቡኩ ይመጣሉና ሰሞኑን ማስተውለው ነገርና ስለ መዳን ማመሰግነው ጌታ ሆይ ሰይጣን ሰዎችን እውነት እንዳይገባቸው ያደርግና ያጠፋባቸውን እውነት ደግሞ ያንን የሰጣቸውን ውሸት እንደ እውነት ሊከራከሩለት ይመጣሉ። የጨለማው ጥልቀት ጨለማን እንደ መልእክት እንዲያስተምሩ ያወጣቸዋል። አያችሁ ወንጌልን ለመቃረን የሚወጡ ሰዎች የተያዙበት ጨለማ ጥልቅ መሆኑን ነው የምታዩት። በርቀት ዝም ብሎ ያ እውነት ሳይገባው የጠፋ ሰው ዝም ይላል፣ በቃ አስተያየትም አይሰጥም። በጣም ሰይጣን የሚጠቀምበት አጥፍቶ አጥፊ የሚያደርገው ደግሞ የወንጌልን እውነት ለመቃረን በተገኘው ማስ ሚዲያ በሚያገለግልበት ቦታ ሁሉ ወንጌልን እያጣመመ ይኖራል። እና አያችሁ መሪዎቻችሁ በትክክል የሚያዋጣ እውነት ይነግራሉ ወይ? ሰው ሃይማኖተኛ መሪ አይደለም የእስራኤል መምህር ሆኖ እንኳን
ለሚያድነው እውነት አዋቂ ላይሆን ይችላል። ስለዚህ ከፈሪሳውያን ወገን የሆነ የአይሁድ አለቃ ብሎ ዮሐንስ ሲጽፍልን ሃይማኖት መመርመር የሃይማኖት መሪ ማን ነው የሚለው እንድንጠይቅ ያስፈልጋል። ዝም ብለን ለሆነ ፓስተር፣ ለሆነ ቄስ፣ ለሆነ ሼክ ህይወትን እሱ ያውቅልኛል ብለን መተው የለብንም። በጣም ሲሪየስ ነገር ነው። ዘላለማችን የሚወስን ነው። እግዚአብሔር ከመጽሐፍ ቅዱስ ጋር እውነት ጋር የኔ ልጅ አንድ ጊዜ ከትምህርት ቤት በባስ የምትመጣበት ቦታና ሰዓት አለ። እዛ ቆሜ ስጠብቅ በተለመደው ሰዓት ባሱ አልመጣም እና እንግዲህ ትምህርት ቤት ብዙ አደጋ ስለሚኖር እዚህ አሜሪካን ሀገር በጣም አሰብኩ። ከዛ መኪናዬን አስነስቼ ለሄድ ወሰንኩ። ግን በሁለት ሐሳብ ሆኜ ጥቂት ልጠብቅ ብዬ ከተለመደው ሰዓት ቆይቼ ጠበቅኳት። ከዛ ያ ባስ ባልተለመደ ሁኔታ ዘግይቶ መጣ እና እንዳጋጣሚ ሆኖ ያንን ባስ ደግሞ የሚነዳው አበሻ ነበርና መጥቶ አቆመ። ልጄን ብቻዋን ጭኗታል። ወረደች እና አበሻ መሆኑን ሳይ ሰላም አልኩት። ምንድነው የሆነው ዘገያችሁ ስለው አይ ዛሬ አዲስ ነኝና መንገዱን አላወቅኩትም፣ ለማጅ ነኝ፣ በየት ወደ የት እንደሚኬድና ሶሪ አለኝ እና ልጄ ሳይገባት ነው ጠፍታ የቆየችው ማለት ነው። አያችሁ፣ ሾፌር ሲጠፋ ተሳፋሪም አብሮ ይጠፋል። ስለዚህ የሃይማኖት መሪ የጫናውን ህዝብ ይዞ እንደሚሄድ ሾፌር ብትቆጥሩት ያ ሾፌር መንገዱን ባያቀው ብቻውን አይጠፋም። ያሳፈረውንም ይዞ ነው የሚጠፋው ማለት ነው። ከመንገድ ቢስት ያሳፈረውም ሰው አብሮ ይስታል ማለት ነው። ለምሳሌ ከሃይዌይ ይሄነዳ ሌላ የማይገባው መንገድ ውስጥ ቢገባ ብቻውን አይደለም የሚጠፋው፣ ያሳፈረውም ሰው ነው፣ የተሳፈረውም ሰው ነው የሚጠፋው። ልክ እንደዚህ ሁሉ ይሄ ኒቆዲሞስ የሚባለው ብዙ የነፍስ ልጆች ቢኖሩት የህይወትን ቃል እሳቸው ጋር ምን ሰማው ቢሉ እና አሁን ከኢየሱስ ጋር ሲያወሩ ያ የሚያድነውን እውነት የማያውቅ ሆኖ እንደምታዩት እንግዲህ የሚከተሉት ሁሉ እንግዲህ በትክክለኛ መሪ የተመሩ አይደለም ማለት ነው። ይሄንን ነው የምናየው እና እግዚአብሔር ይመስገን። ቀጥሎ የምንማረው ትምህርት ይሄንን የሚያጠራ ነገር ነው። ከሞት ቀን በፊት የምንሄድ ሰው በሚሞትበት ጊዜ በክርስቶስ አምኖ ወደ ዘላለም ህይወት ካልሄደ ወደ ዘላለም ጨለማና ሲኦል ነው የሚሄደው። ስለዚህ ያ ደግሞ ማብቂያ የለውም። የደስታም ቢሆን ለዘላለም ነው፣ የቃጠሎና የቅጣት ቢሆንም ደግሞ ለዘላለም ነው። ስለዚህ አሁን በምድር ላይ የምንኖረው ኖሮ ጥቂትም ብትሆን ለሱ የሆነውም ነገር ሲሪየስ የሆነውን ያህል ለዘላለም ደግሞ የምንኖረውን ህይወት የሚወስን መረጃ ሲሪየስ ሆነን ያንን ማሰብ ይኖርብናል። እግዚአብሔር የተመሰገነው። ስለዚህ እዚህ ጋር የምናያቸው ሁለቱ ሰዎች አዌር ያደርጉናል ማለት ነው። የሃይማኖት መሪ ነው። ልብሱን ተመልከቱት። አንዳንድ ጊዜ ሃይማኖታዊ ልብስ ወይም ደግሞ የእድሜ ትልቅነት ዝም ብለን በጭፍኑ እሳቸው ያውቃሉ ብለን እንድናርፍ ያደርገናል። አያችሁ፣ ሃይማኖታዊ ብዙ የልብስ አይነቶች አሉ። የቡዲዝም እምነት ተከታዮች ወደ ሙስሊም ብትመጡ፣ ወደ ተለያዩ ሃይማኖቶች ብትመጡ በቃ በጣም ልብሱን የሰዎችን ጺም ስታዩ፣ ትልቅነታቸውን ስታዩ ከኛ ቀድመው የኖሩ ሁሉን በእድሜያቸው ርዝመት ይገባቸዋል ብለን ስለምናስብ ያንን ለመመርመር አዌር አንሆንም። አሁን ትልቅ ሰው ስታዩና ከኢየሱስ ጋር ሲያወሩ ሰውየው ለሚያድነው እውነት የማይገባቸው ሆኖ ካያችሁ እሳቸውን የሚከተሉ ሰዎች በቃ ጠፍተዋል ማለት ነው። ግን እርግጠኞች ይሆናሉ። አዎ እሳቸው ነግረውናል ብለው። አያችሁ፣ አንዳንዴ እርግጠኛ የሆነበት ሁኔታ በኋላ አክስሮን አያውቅም። ይሄ በጣም እንድናስበው ነው። እግዚአብሔር ይባርከን። ለመግቢያ ያህል ይሄንን ከነገርኳችሁ ጨምረን ለመስማት እንግዲህ የሚኖረንን አፒታይት
ይጨምረዋል ብዬ አስባለሁ። ለዚህም ነው ይሄን ያዘጋጀውላችሁና ትምህርታችን ከዳግም መወለድ እስከ ሙታን ትንሣኤ ነው የሚሆነው። ይህንን ሐሳብ በሚቀጥለው እናያለና ብዙ ጥልቅ ሐሳብ የምናገኝበት ይሆናል። ክብር ለእግዚአብሔር ይሁን። ይህንን በደንብ ልንረዳው ይገባል። እንግዲህ እግዚአብሔር በነገር ሁሉ ይባርከን። እንግዲህ ለመግቢያ ያህል ይህንን ሐሳብ ነግሬያችኋለሁ። እንግዲህ በሚቀጥለው ይህንንና ቀጣዩን ሌላ ሐሳብ እንመለከታለን። እግዚአብሔር በነገር ሁሉ ይባርካችሁ። ቴንኪው። ጸልየን እንጨርሳለን። ጌታ ሆይ እናመሰግንሃለን። ዛሬ ቃልህን እንድንሰማ በዚህ ያለውን እውነት ደግሞ ካንተ እንድንረዳ ፈቃድ ስለሆነ ተመስገን። በሚቀጥለው ጊዜ እኔንም የሚሰሙንንም ጤናና ሰላም ሰጥተህ ይህንን ትምህርት መቀጠል እንድንችል እርዳን። ብዙ ሰዎችም ይህንን እውነት እንዲያውቁ አይኖቻቸውን ክፈት። ክብር ሁሉ ለስም ይሁን፣ በኢየሱስ ክርስቶስ ስም አሜን። ሃሌሉያ። እግዚአብሔር ይባርካል።